ሁላችንም በተለያየ ጊዜ ውስጥ የተለያየ ቻሌንጅ ያጋጥመናል። ያንንም ቻሌንጅ ደግሞ የምናሸንፍበት ጥበብ ከሌለን ያ ነገር ችግር ይሆናል። ቻሌንጅ እና ችግር አንድ አይደሉም። ቻሌንጅ ማለት ማለፍ የሚገባችሁ ነገር ነው። ችግር ግን እናንተ ላይ ሀፕን ያደረገ ከእናንተ ኮንትሮል ውጪ የሆነ ነገር ነው። ሶ ፕሮብለም እና ቻሌንጅ ኮምፕሊትሊ ዲፍረንት የሆነ ነገር ነው። ስለዚህ ብዙዎቻችን ላይፋችን ላይ ቻሌንጅ ሲመጣ እንደ ፕሮብለም ሪሲቭ እናደርገዋለን፣ እንደ ችግር እንቀበለዋለን። ቻሌንጁን የምናሸንፍበትን ዊዝደም ከማሰብ ይልቅ እንደ ችግር ስለምንቆጥረው እንደዚህ የሆነው በዚህ ምክንያት ነው፣ ይሄ የተፈጠረው እንደዚህ ስለሆነብኝ ነው፣ እንደዚህ ባይፈጠር ኖሮ እንደዚህ አይሆንም ነበር፣ ቤተሰቦቼ በጌታ ቢሆኑ ኖሮ እጸልይ ነበር፣ ቢቀበሉኝ ኖሮ አርቲስት ሆን ነበር፣ የሆነ ነገር ቢሆን ሰፖርት ቢያደርጉኝ ሰክሰስፉል ሆን ነበር፣ እነሱ ግን አይቀበሉኝም፣ ስለዚህ ማልፈልገውን እየተማርኩኝ ነው። ይሄ ነገር በልጅነቴ እንደዚህ አይነት ትራውማ አጋጥሞኛል፣ ስለዚህ አሁንም ከእግዚአብሔር ጋር ያለኝ ፌሎሺፕ ህብረት ተበላሽቷል። እግዚአብሔር እናቴን አይወስዳትም ነበር፣ ቢወደኝ እንደዚህ አይልም ነበር፣ እናቴ ባትሞት ይሄ አይፈጠርም ነበር፣ አባቴ እንደዚህ ባይል እንደዚህ አይልም ነበር ብለን ላለንበት ሲቹዌሽን ከዚህ በፊት ሀፕን ያደረገውን ነገር እንደ ችግር ወይም ደግሞ እንደ ፕሮብለም ሪሲቭ አድርገነው አምነነው ተቀብለናል። ሶ ዛሬ የምነግራችሁ የትኛውንም ቻሌንጅ የምታልፉበት ዊዝደም የትኛውንም ቻሌንጅ የምታልፉበት ዊዝደም ምሰጣችሁ ማለት ነው። በአዲክሽን ውስጥ ልትሆኑ ትችላላችሁ። ቤተሰባችሁ በጌታ ላይሆን ይችላል። በልጅነታችሁ ያጋጠማችሁ ትራውማቲክ የሆነ ኤክስፒሪየንስ ሊኖር ይችላል። እስከዛሬ ማትረሱት ስታስቡት የሚጎዳችሁ። አዲክሽን ውስጥ ያለሁት በልጅነቴ ስለተደፈርኩ ነው፣ እንደዚህ የሆንኩት እንደዚህ ስለሆንኩ ነው፣ እንደዚህ ባይሆን እንደዚህ አይሆንም ነበር፣ ያለሁበት አካባቢ እንደዚህ አይነት ስራ እንዳልሰራ ያደርገኛል። ይህን ሁላ ነገር ችግር የምትሉት ነገር ነው ሶልቭ የምናደርገው ማለት ነው። ሶ የመጀመሪያው የትኛውም ቻሌንጅ ወይም ደግሞ የትኛውንም እናንተ ጋር የመጣውን ፕሮብለም እንደ ፕሮብለም የምትቆጥሩ ከሆነ መቼም ቢሆን ሶልቭ አታደርጉትም። ስለዚህ የመጀመሪያው ሊኖራችሁ የሚገባው ማይንድ ሴት I don't have problems, I only have challenges። ችግር እኔ ጋር የለም፣ ቻሌንጆች አሉ። ሶ ችግር የምትሉት ፕሮብለም የምትሉት ነገር የለም። if you are a born again Christian የእግዚአብሔር ልጅ ከሆናችሁ ነገር ሁሉ ተጠቅልሎ ለበጎ እንዲሆንላችሁ እናውቃለን ይላል። ስለዚህ ከእናንተ አጌንስት ሆኖ ፈንክሽን ሊያደርግ የሚችል ነገር በዚህ ምድር ላይ የለም። መጥፎ ኤክስፒሪየንስ ቢኖራችሁ፣ ያጋጠማችሁ ነገር ቢሆን፣ ለረጅም ዓመት እንደዚህ ውስጥ ነኝ፣ ለዚህ ያክል ጊዜ እንደዚህ የትኛውም ነገር ቢሆን እንደዚህ ባልሆን እዚህ ቦታ ላይ አልሆንም ነበር። ክርስቲያን እንደዚህ አይልም። if you are a born again Christian ነገር ሁሉ ተጠቅልሎ ለበጎ ነው የሚሆነው። if you are in Christ የእናንተ ስህተት ያጋጠማችሁ ነገር፣ በልጅነታችሁ የሆነ ነገር የሆነ ያለፋችሁበት ነገር ከእናንተ አጌንስት አይሰራም። ስህተታችሁ ዴስቲኒያችሁን አይቆጠርም። in Christ ከሆናችሁ፣ በክርስቶስ ከሆናችሁ፣ አዲስ ፍጥረት ከሆናችሁ ነገር ሁሉ ተጠቅልሎ ለበጎ ለእናንተ ነው የሚሰራው። ስለዚህ የትኛውም ነገር ቢፈጠር፣ ከዚህ በፊትም የተፈጠረ ነገር ቢሆን አሁን ያለሁት በዚህ ምክንያት ነው የምትሉት ነገር የለም። ሶ እግዚአብሔርን ስለ ዴስቲኒያችሁ እያመሰገናችሁ መሄድ አለባችሁ። ለዛ ነው ብዙ ጊዜ ቦርን አጌን ክርስቲያን ሆነን የሆነ ትልቅ መጥፎ የምንለው ነገር ያጋጥመናል። ሜቢ ቤተሰብ ሉዝ ማድረግ ሊሆን ይችላል፣ የሆነ አዲክሽን ሊሆን ይችላል ምናምን። ከዛ በኋላ አምነን በክርስቶስ መመላለስ ስንጀምር እና ነገር ሁሉ ተጠቅልሎ ለበጎ መሆን ሲጀምር ምን እንላለን? ያንን ቻሌንጅ ያመጣው እግዚአብሔር ነው እንላለን። ኖ እግዚአብሔር አምጥቶት አይደለም። አዲክሽን ውስጥ እንድትሆኑ ፈልጎ አይደለም። እንደዛ ይላሉ አንዳንድ ሰዎች። ዓለምን እንዳይልኩኝ ለብዙዎች እንድድን ሲፈልግ፣ ጎስፕል እንድናገር ሲፈልግ ያንን ዓለም እግዚአብሔር አሳይ ይላሉ። ኖ እንደዛ አይደለም። ነገር ሁሉ ተጠቅልሎ ለበጎ ስለሚሆን ባክ አድርገውም ቢመጡ በብዙ ላይፍ ውስጥም ሆነው ቢመጡ ለበጎ ይሆናል።
መጥፎ የሆነውም ነገር ማለት ነው። የእግዚአብሔር ፈቃድ የሌለበት ነገር እንኳን ቢሆን ይሆናል። ገባችሁ አይደለ? ይሆናል እንጂ እግዚአብሔር የሆነ በጣም በኃጢአት ነገር ውስጥ ስሌቭ እንድትሆኑ አያደርጋችሁም። ለብዙዎች እንድታስተምሩ ግን መሆናችሁ በኃጢአት ስሌቭ ከዚህ በፊት መሆናችሁ ለብዙዎች መዳን እንዲሆን ይጠቅማል። ነገር ሁሉ ተጠቅልሎ ለበጎ ይሆናል ማለት ይሄ ነው። ስለዚህ ፕሮብለም የሚባል ነገር የለም ክርስቲያኖች ጋር፣ ቻሌንጅ አለ። ስለዚህ የመጀመሪያው ኮንሽስነስ ይሄ ነው፣ ማይንዳችሁ ላይ ሊኖር የሚገባው። የትኛውም ነገር ፕሮብለም የሚባል ነገር እኔ ህይወት ላይ የለም። ሲቀጥል ሊኖራችሁ የሚገባው ማይንድ ሴት፣ ይሄ በጣም ከየትኛውም ቻሌንጅ የትኛውንም ባትል ዲፊት እንዳደረግ የረዳኝ ሬቪሌሽን ነው። ጋድ ይሄን ሪቪል ሲያደርግልኝ ነው ላይፍ ኦፍ ቪክትሪ የድል ህይወት የሚባለውን ነገር መለማመድ የጀመርኩት። አሁን የምናግራችሁ ነገር እና የሆነ ታይም ላይ በፍርሃት አታክ የተደረግኩበት ታይም ነበር። የሆነ ስፒሪቹዋል ኤክስፒሪየንስ አጋጥሞኝ ለፍርሃት ባሪያ ሆኜ ነበር። ስፒሪቹዋል ኤክስፒሪየንስ በቃ ስሌቭ እንደሆነ ለፍርሃት አድርጎኝ ነበር። በጣም በፊር አታክ ተደርጌ ነበር እና ያ ፍርሃት ከኔ ሊለይ አልቻለም። መጽሐፍ ቅዱስ ጥቅስ ጠቅሳለሁ፣ እጸልያለሁ፣ የፍርሃትን መንፈስ አልተቀበልኩም፣ እንደዚህ አልተቀበልኩም፣ እንደዚህ ነኝ። ጥቅስ ነው የምጠቅሰው። ሜሞራይዝ ማላደርገው ማላሰላስለው ቨርስ የለም። ግን ሜዲቴት እያረኩት ራሱ ፓወር አጣሁ። ወርድ ኦፍ ጋድ እኔ ጋር ማለት ነው። እና በጣም ኩዌሽን ከዚህ በላይ እግዚአብሔር ወይ ምን ላድርግ? ከዚህ በላይ ምን ላድርግ? ብዙዎቻችሁ ይሄ ሲቹዌሽን እንዳለ አውቃለሁ። በአዲክሽን ውስጥ ሆናችሁ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ስለዚህ ጌታ ሆይ ይህን ነገር ውሰድልኝ ከኔ ላይ ብላችሁ 40 ቀን ትጾማላችሁ። 40 ቀን ውስጥ ፌል ታደርጋላችሁ በዛ በኃጢአት ልምምድ ወይም በአዲክሽን። ከዛስ ወይም ደግሞ ኢቭን 40 ቀኑ እንኳን ካለፈ በኋላ ድጋሚ ለዛ ለኃጢአት ልምምድ ወይም ደግሞ ላላችሁ ልማድ ተመልሳችሁ ባሪያ ትሆናላችሁ እና ፍራስትሬቲንግ ይሆናል። ተስፋ ታጣላችሁ። እግዚአብሔር ወይ ምንድነው? ጸልያለሁ፣ ጾሜያለሁ፣ የእግዚአብሔርን ቃል እያነበብኩ ነው፣ ትምህርት እየሰማሁ ነው፣ የእግዚአብሔር ቃል ኦልሬዲ እንደዚህ ይላል፣ እያደረኩኝ ነው። ከዚህ በላይ ምን ላድርግሽ? እንዴት ነው ከዚህ ልወጣ የምችለው? ይሄን ያክል ዓመት ልወጣ አልቻልኩም፣ ይሄውን ላይ እየጸለይኩ ልወጣ አልቻልኩም የሚል ተስፋ መቁረጥ እናንተ ውስጥ ይፈጠራል። ብዙዎቻችሁ እያገለገልኩ ልወጣ አልቻልኩም። ስለዚህ እግዚአብሔር ወይ ምን ላድርግ? ይሄን ነው የምነግራችሁ። ከዛ በኋላ በፍርሃት አታክ ተደርጌ ብጸልይ ምን ብል ምንም በቃ ሊተወኝ አልቻለም። ጭራሽ እየባሰ መጣ። ከዛ በኋላ አንድ መጽሐፍ እያነበብኩ ጋድ አንድ ሬቪሌሽን ሰጠኝ። ይሄ ነው በቃ ላይፌን ትራንስፎርም ያደረገው። The moment you stop considering a problem as a problem, the problem will disappear. ምን ማለት ነው? አንድን ችግር እንደ ችግር መቁጠር ስታቆሙ ያ ችግር ይጠፋል። ይሄ ነው በቃ የትኛውንም ቻሌንጅ የምታሸንፉበት ሲክሬት ይሄ ነው። The moment you stop considering a problem as a problem, the problem will disappear. ምን ማለት ነው ኤርሚያስ? ለምሳሌ በአንድ እግዚአብሔር ሰው ላስረዳችሁ። ስሚዝ ዊግልስወርዝ ይባላል። ይሄ እግዚአብሔር ሰው ቤቱ ተኝቶ በቤት ውስጥ ክላስ ውስጥ ሲንኮሻኮሽ ይሰማልና ተነስቶ ምንድነው የሚንኮሻኮሸው? ሌባ ገብቶ ነው ምንድነው ብሎ ሲያበራ የክፍሉ ሩም ጥግ ላይ ዲመን ቆሞ ያያል። እና ስሚዝ ልክ ዲመን እንደሆነ ሲያይ አየውና አንድ ነገር ነው ያደረገው። አንተ ነህ እንዴ ብሎ መልሶ ገባና አጥፍቶ ተኛ። አልገሰጸውም፣ ፋይት አላረገውም፣ ዋር ከዲመኑ ጋር አልፈጠረም፣ ምንም አላረገም። ለምን? እንደ ፕሮብለም ራሱ አይቆጥሩም። ብዙዎቻችን እንደዚህ አይነት ኤክስፒሪየንስ ቢያጋጥመን ምንድነው ምን ጌታ ሆይ ቤቴ እኮ ያንተ ነው፣ እኔና ቤቴ እግዚአብሔር እናመልካለን፣ እንዴት ዲመን እኔ ቤት ውስጥ ይገባል? እንዴት ዲመን እኔ ቤት ውስጥ የማናውቀውን ጥቅስ እንወረውራለን በፍርሃት።
ከዛ ዲመኑ ፋይት ያደርጋችኋል፣ አክት ያደርጋል እንደ ፓወርፉል ነገር እገላለሁ ምናምን በቃ እንደዚህ ያደርግብሃለሁ ምናምን ይላችኋል። በቃ ዝም ብላችሁ ኦሬዲ ያሸነፋችሁትን ባትል ኦሬዲ ክራይስት የፈጸመውን ድል ድጋሚ ዋር ትፈጥራላችሁ። ክራይስት ደግሞ የፈጸመውን ነገር የጨረሰውን ነገር እናንተ ለመጨረስ ስትሞክሩ መቼም ቢሆን አታሸንፉ። ለዛ ነው ሲንንም ማታሸንፉት፣ አዲክሽንን ማታሸንፉት። ለምን? ክራይስት የፈጸመውን ነገር ፋይት እያደረጋችሁ ነው። ፋይት የምታረጉበት ወይ ልክ አይደለም። ጥቅስ መጥቀስ ለፍርሃት ጥቅስ መጥቀስ ፍርሃቱን አያባርሩ። እንደ ፕሮብለም ኮንሲደር ማድረግ የለባችሁ። ፍርሃቱ ምን አመጣ ኤርሚያስ ካላችሁኝ፣ የዛ ታይም ፍርሃቱ ከዛ በፊት የምሰራቸውን ነገር እንዳልሰራ አድርጎኛል። ስለዚህ ልቤ እንደዚህ እየተሰማኝ ነው፣ እንትን እያለኝ ነው። ስለዚህ ይሄን መስራት አልቻልኩም፣ ይሄን ማድረግ አልቻልኩም፣ እንደዚህ ማድረግ አልቻልኩም ምናምን። ስለዚህ የመጀመሪያው ነገር ያደረግኩት ይሄ ነው። ፋስቲንግ ላይ ነበርኩ፣ እየጾምኩ ነበር ከዚህ ፍርሃት ዴሊቨር ለማድረግ። የመጀመሪያ ነገር ያደረግኩት ፋስቲንጉን ነው ያቆምኩት። አንዳንድ ስፒሪቹዋል አክት ስፒሪቹዋል አይደለም። አንዳንድ ስፒሪቹዋል አክት ስፒሪቹዋል አይደለም። አንዳንድ ስፒሪቹዋል ፕሬየር ስፒሪቹዋል አይደለም። አንዳንድ ፕሬየር ስፒሪቹዋል አይደለም። ገባችሁ አይደለ? ተንበረከካችሁ ማለት እየጸለያችሁ ነው፣ የእግዚአብሔርን ሐሳብ እየፈጸማችሁ ነው ማለት አይደለም። ፋስት አደረጋችሁ ማለት እግዚአብሔር ደስተኛ ነው ማለት አይደለም። አንዳንድ ስፒሪቹዋል አክት ስፒሪቹዋል አይደለም። ለዚህ ፋስት ማድረግ አይጠበቅብኝም ነበር። ማይ ፋዘር አንድ የሚለው አባባል አለ በጣም የሚመችኝ፣ ፓስተር ክሪስ ማለት ነው። ሲናገር ምን ይላል? አንዳንድ ፕሬየሮች ፕሬየር አይደለም። this is unbelief demonstrated on your knees አለ። unbelief demonstrated on your knees። አንዳንድ ጸሎት ተንበርክካችሁ የምትሉት ነገር ጸሎት ሳይሆን unbelief demonstrated on you፣ አለማመናችሁን በእንብርክክ እየገለጻችሁ ነው ለእግዚአብሔር። ገባችሁ? ተንበርክካችሁ አባ የልቤን ውስጤን ነግሬ በከንቱ ቀረው ነገሬ እያላችሁ this is not spiritual። ይሄ ስፒሪቹዋልም አይደለም፣ ሁላ ከካርናሊቲ ሁላ ያልፋል። ይሄ ምንም ስፒሪቹዋል የሆነ ፕሬየር አይደለም። ፕሬየር በእምነት ላይ የተመሰረተ ነው እንጂ በምሬት ላይ የተመሰረተ በእንጉርጉሮ ላይ የተመሰረተ የሆነ ቁስላችሁን እያስታወሳችሁ የምታመልኩት አምልኮም አይደለም፣ ፕሬየርም አይደለም። this is unbelief demonstrated on your knees። ስለዚህ ፕሬየርንና unbelief demonstrated on your knees መለየት አለብን። ጾም ጸሎትንና ሳይበሉ ዝም ብሎ ማማረር እግዚአብሔርን ዲፍረንት የሆነ ነገር ነው። የእግዚአብሔር ጸሎት የትኛውም ፕሬየር መቅረብ ያለበት በምንድን ነው? በእምነት ነው እንጂ ከፍርሃት የመነጨ ጸሎት ወይም ደግሞ በሆነ ነገር የመነጨ ጸሎት ከእምነት የመነጨን ጸሎት ነው እግዚአብሔር የሚሰማው። ስለዚህ ፋስቲንግ ላይ ነበርኩ፣ ፋስቲንጉን አቆምኩኝ። ሜዲቴት ምናምን ለማድረግ እየሞከርኩ ነበር፣ ፍርሃትን አልተቀበልኩም። መጽሐፍ ቅዱስ በቃ ጥቅሶችን እየሸምጥ ጠዋት ከሰዓት ምናምን ሁሉንም ተውኩት። ከዛ አንድ ነገር ነው ያደረኩት። ኤርሚያስ ይሄን ነገር እንደ ችግር አትቁጠሩ። የሚሰማህን ስሜት በውስጤ አለ። አዎ ይሄ ነገር እየተሰማኝ ነው። አዎ ታዲያ ካንተ ስሜቱና ያንተ እንትን ምን አገናኙ? የሚሰማ ስሜትና ያንተ ውሎ ምን አገናኙ? ፎከስ ማድረግ የለብህም ስሜት ላይ። ምን ላይ ነው ፎከስ ማድረግ ያለብህ? በፊት ታደርገው የነበረው ነገር ላይ ፎከስ አድርግ። ኮንሽስነስህን ቀይር። ኮንሽስ የሆንክበት ነገር ይቀር። ለችግሩ ኮንሽስ ሆናችሁ የፈለገ ነገር ብታደርጉ ለችግሩ ኮንሽስ ሆናችሁ ወይም ደግሞ ችግሩ አይምሯችሁ ላይ ኖሮ መጽሐፍ ቅዱስን ብትጠቅሱ ምንም ብትሉ ችግሩ አይጠፋም። ኮንሽስ እንደ መጥፎ ማስቡት እንደ ጥሩ ማስቡት። ችግሩ ይሄ ነገር ችግር ነው ብላችሁ ኦሬዲ ማይንዳችሁ ላይ ቦታ ከሰጣችሁት ችግሩ ህይወታችሁ ላይ ቦታ ይኖራል። ይሄ ነገር ችግር ነው ካላችሁ ችግሩ መቼም አይጠፋም። ለዛ ነው ክራይስት ያደረገው ይሄን እኮ ነው። መጥቶ እኮ ሲሞት አንድ ነገር ነው ያደረገው። ኃጢአትን የምናሸንፍበትን ዊዝደም የሰጠን ምን በማድረግ ነው?
ከዚህ በፊት የምትጸድቁት በሕግ ነው ተብሏል። ስለዚህ ሕግ ኮንሽስ ነበሩ ሰው ሁሉ። መጥፎ እንኳን እንደሆነ ቢያውቁ እንኳን ዝሙት መጥፎ እንደሆነ እንኳን ቢያውቁ እንኳን ዝሙት ችግር ነው የሚል ማይንዳቸው ላይ ፕሌስ ስላለው ኮንትሮል ያደርጋቸዋል። ለዝሙት ስሌቭ አድርጓቸዋል። ምኞት ጸንሳ ምንን ወለደች? ኃጢአትን ወለደች። በሕግ ምክንያት ምኞት ተፈጠረ ይላል። ምኞት ጸንሳ ደግሞ ምንን ወለደች? ኃጢአት። ኃጢአት ደግሞ ሞትን። ስለዚህ ለሕግ ያላቸው ኮንሽስነስ፣ ለሕግ ያላቸው ንቃት ምኞትን ፈጠረ፣ ሞትን አመጣባቸው። እየሰማችሁኝ አይደለም? እየሰማችሁኝ ነው። ስለዚህ ክራይስት አንድ ነገር ነው ያደረገው። ካሁን በኋላ አለ ዝሙት ስላላደረጋችሁ አይደለም ሄቨን የምትገቡት፣ ይህን ስላላደረጋችሁ አይደለም። ክራይስት ኮንሽስ መሆናችሁ ነው የሚያድናችሁ። ክርስቶስ ኃጢአቴን አስወግዷል፣ በሱ ጸድቄአለሁ ብላችሁ ስታምኑ ነው ሄቨን የምትገቡት አለ። ስለዚህ ኮንሽስነሳችንን ነው የቀየረው። ስለዚህ ልክ እንደዚህ ብለን ማመን ስንጀምር በዝሙት መመላለስ እናቆማለን። ለምን? ዝሙት ኮንሽስ አይደለም፣ ሕግ ኮንሽስ አይደለም። የክርስቶስን ሕይወት በማወቅ ስንመላለስ ክርስቶስ ባህሪው ይሄ ነው። ክርስቶስ ጻድቅ ነው። ስለዚህ እኔ የእሱ ጽድቅ ነኝ። እንደዚህ ያለን ኮንሽስ ስንሆን አለ ችግሩን ዲፊት እናደርገዋለን። ኃይሉን ያጣል። ገባችሁ አይደለ? ሲን ፓወሩን ያጣል። ኃጢአት ፓወሩን እንደ ችግር መቆጠር ስናቆም ማለት ነው። ያንን ነገር እየገባችሁ ነው የምላችሁ ነገር። ኃጢአትን ፕሮሞት እያደረኩ አይደለም፣ ወይም ደግሞ ኃጢአት ማድረግ ችግር የለውም እያልኳቸው አይደለም። ግን እንደ ችግር አትቁጠሩት ነው። አይምሯችሁ ላይ ስፍራ አይኑረው ነው ፖይንት። አይምሯችሁ ላይ ምን አይኑረው? ስፍራ አይኑረው። አታተኩሩ፣ እዛ ላይ ችግሩ ላይ አታተኩሩ። ቤተሰቦቼ በጌታ ስላልሆኑ ነው ማልጸልየው ካላችሁ ሁሌም ቢሆን አትጸልዩም ቤተሰቦቹ ጌታን እስኪቀበሉ ድረስ። ግን ቤተሰቦቹ ጌታን አለመቀበላቸው እንደ ፕሮብለም ማትቆጥሩት ከሆነ ትጸልያላችሁ። ሽንት ቤትም ገብታችሁ ትጸልያላችሁ። መንገድ ላይም የሆነ ወይ ትፈጥራላችሁ። እንደ ችግር እንደ ቻሌንጅ ይቁጠሩት። እንደ ቻሌንጅ ማቁጠር ትችላላችሁ። እንደ ፕሮብለም ግን ሴት ካደረጋችሁት ማይንዳችሁ ላይ ስሌቭ ነው የሚያደርጋችሁ። ጌታ ወይ ቤተሰቦች የጌታ እንዲቀበሉ ጸልያለሁ፣ ምን እላለሁ፣ ምንም አይቀበሉም። ለምን? የምትጸልዩት ከምን ኮንሽስነስ ነው? ከችግር ኮንሽስነስ፣ ከፕሮብለም ኮንሽስ ነው። ስለዚህ የመጀመሪያ ያደረኩት ፋስቲንጉን አቆምኩ። ኢቨን ስፒሪቹዋል የሆነ ነገር አልነበረም ያደረኩት። የዛን ኖርማል ቲቪ ነው በቃ የከፈትኩት። ኖርማል ኤርሚያስ ምን ያደርግ ነበር ብዬ አሰብኩ። ኖርማል ቪዲዮዎች ማየት ጀመርኩ። ችግሩ እንደ ችግር መቁጠር፣ ልክ ስሚዝ ገብቶ እንደተኛው ማለት ነው። ስሚዝ ዲመን ሲያይ የኢየሱስን ስም አይደለም የጠራው፣ ዲመን ሲያይ። ምክንያቱም ዲመን ስታዩ ቤታችሁ በኢየሱስ ስም አላችሁ ማለት ዲመኑን ኦሬዲ ቦታ ሰጥታችሁታል ማለት ነው። ግን እምነት በውስጣችሁ ቢውልድ ሲደረግ ምንም በፊት ዲመን ቢኖርም ባይኖርም ክላሳችሁ ውስጥ የምታደርጉትን ነው የምታደርጉት። ኤርሚያስ ፍርሃት ቢኖርም ባይኖርም ምን ያደርግ ነበር? እጸልያለሁ፣ ግን ደግሞ ሁሌ ደግሞ ከጠዋት እስከ ማታ ጥቅስ ስለ ፍርሃት አላሰላስል። ስራዬን ነው የምሰራው። አንዴ ካነበብኩ በኋላ የፍርሃትን መንፈስ አልተቀበልኩም ካልኩ በኋላ ወደ ስራዬ ነው የሚሄደው። አለቀ። ስለዚህ ወደ ስራዬ ሄድኩ፣ ቲቪ ማየት ጀመርኩ፣ ስራዬን ሰራው። ከዛ በኋላ ከሆነ ታይም በኋላ ጠፋ ኮምፕሊት። የት እንደገባ ራሱ አላውቅም ፍርሃቱ። ከዛስ ድጋሚ ማሰላሰል ለመጀመር ስሞክር ስለ ችግሩ ድጋሚ ያ ፍርሃት ቤቱን መስራት ሲጀምር ይታወቀኝ። ቶሎ ብዬ ካስተው ታደርጓለሁ ከማይንድ ገዛ ቶሎ ብዬ አወጣሁት። ኖ ካሁን በኋላ አልሰማህም፣ በቃ ስራዬን ነው የምሰራው፣ እንደ ችግር አልቆጥሩም። ገባችሁ አይደለ? ይሄ ነው ትልቁ ፕሮብለምን የምታሸንፉበት ወይ። ፕሬየር አይደለም፣ ፋስቲንግ አይደለም። እነሱ ባለማመን የሚመጡ ስፒሪቹዋል አክት ናቸው አብዛኞቹ። ገባችሁ አይደለ? አትጸልዩ እያልኩ ነው አይደለም። ግን ስትጸልዩ በምን ኮንሽስነስ ነው የምትጸልዩት? ፋስት ስታረጉ በምንድን ነው? ክርስቶስ ላይ ነው ፎከሳችሁ ወይስ ችግሩ ላይ? ክርስቶስ ላይ ካልሆነ መቼም ቢሆን አይመለስላችሁ፣ መቼም ቢሆን አይመለስላችሁ። ያ ፕሬየር ፍርሃት ላይ አተኩራችሁ፣ ችግሩ ላይ አተኩራችሁ ጋድ ስፒሪቹዋል አክት ብሎ አይቆጥሩም።
ጴጥሮስ ውሃ ላይ መራመድ ጀምሮ ኢየሱስ ቃልን ሰምቶ ማዕበሉንና ወጀቡን አይቶ ፈራ ይላል የእግዚአብሔር ቃል። ልክ ትኩረቱን ከክርስቶስ ወደ ውሃው ወደ ነፋሳቱ ሲያዞር ነው መስጠም የጀመረው ጴጥሮስ የውሃው ኔቸር ሲቀየር አይደለም። ውሃው በፊትም ውሃ ነው። ውሃው በፊትም ውሃ ነው፣ በረዶ አልነበረም። ግን ውሃው ላይ ተራምዷል። ለምን? ትኩረቱ ውሃው ላይ አልነበረም። ስለዚህ ውሃው በረዶ ቢሆንም ውሃ ቢሆንም ፍሉድም ቢሆን ምንም ቢሆን ተራምዷል። ስለ ሁኔታው አያገባችሁም እናንተ። ገባችሁ አይደለ? ሁኔታው ላይ ማተኮር የለም። እምነት ማለት እኮ ይሄ ነው። የሚታየው ላይ ሳይሆን የማይታየው ላይ ማተኮር። ራሴን እያታለልኩ ነው? ኖ አይደለም። ይሄ እምነት ነው። ገባችሁ አይደለ? ለፍጥረታዊ ሰው እምነት ዝም ብሎ ሞኝነት ነው። ግን የሚታየውን እንዲቀየር አትጸልዩ። አለማመን። አሁን ጴጥሮስ ጌታ ሆይ ወደ በረዶ ቀይርልኝ፣ ወደ አስፓልት ቀይርልኝ እያለ ቢጸልይ ይቀየራል? እንዳይቀየርም። ያ አለማመን ነው። እግዚአብሔር ግን ሁኔታው ምንም ይሁን ወጀብ ይኑር ንፋስ ይኑር ትኩረቴ አንተ ላይ ነው። ስለዚህ ተራምጃለሁ። ኮንሽስ የሆነው ለክራይስት ወርድ ነው። ና ነው ያለው። ና ካልከኝ እመጣለሁ፣ አያገባኝም። ስለዚህ ኤርሚያስ የፍርሃትን መንፈስ አልተቀበልክም አለኝ አይደል? ስለዚህ ፍርሃቱ እስኪጠፋ መጸለይ የለብኝም። ይጥፋ ጌታ ሆይ እየጠቀስኩ ስሜቱ ውስጥ ያለው ስሜት እስኪ የፍርሃትን መንፈስ አልተቀበልኩም። ስለዚህ ወደ ስራ የገባው አይ ዶንት ኬር በቃ አልተቀበል። ምንድነው ይሄ የሚሰማኝ ስሜት? ከሚሰማኝ ስሜት በላይ የእግዚአብሔርን ቃል አመንኩት። ከሚሰማችሁ ስሜት በላይ የእግዚአብሔርን ቃል ማመን እንዲያስችላችሁ በኢየሱስ ስም ጸልያለሁ። ከሚሰማችሁ ስሜት፣ ከሁኔታችሁ፣ ካላችሁበት ሲቹዌሽን በላይ የእግዚአብሔርን ቃል የምታምኑበት አቢሊቲ በኢየሱስ ስም ይሰጣችሁ። ስለዚህ ይሄ ነው ትልቁ ሲክሬት። ከሚሰማችሁ ስሜት፣ ከሁኔታው በላይ ወርድ ኦፍ ጋድ ላይ ፎከስ አድርጋችሁ ችግሩን እንደ ችግር አለማቆጠር። the moment you stop considering a problem as a problem, the problem will disappear። ከዛ ጠፋ። ችግርን እንደ ችግር አታስቀምጡት። ብዙዎች የሚመስላቸው ኃጢአትን ማይንዳቸው ላይ ትልቅ ቦታ ሲሰጡት ሆሊ የሆኑ ይመስላቸዋል፣ ጻድቅ የሆኑ ይመስላቸዋል። የሆነ በቃ የሆነ አረማመዳቸው ላይ ይቀየራል። ቅድስና ለእግዚአብሔር ይህን ራሱ ሲሉ ኮንሽስነሳቸው ሮንግ ነው እያልኩ አይደለም። ይሄ ወርድ ግን ኮንሽስነሳቸው በቃ ምንም ነገር አላደርግም፣ እኔ እንደዚህ ነኝ። ምክንያቱም በቃ ሁሉን ነገር ችግር አድርገውታል። ባይዘው እንደዚህ ከሚጠነቀቁ ሰዎች በላይ ለሲን ስሌቭ የሆነ ሰው የለም። ምክንያቱም አንድ ስህተት ሲያጠፉ፣ አንድ ዋሹ ለምሳሌ አያገለግሉም 40 ቀን ነው ለንስሐ የሚገቡት። እግዚአብሔርን መፍራት አይደለም ይሄ ኃጢአትን ማክበድ። ዛሬ ብዙዎቻችሁን ምለው ይሄ አሁን የምላችሁ ነገር ሊከብዳችሁ ይችላል። ግን ኃጢአትን ማክበድና እግዚአብሔርን መፍራት አንድ አይደለም። ክርስቶስ የሰራላችሁን ስራ ማቃለል እግዚአብሔርን መፍራት አይደለም። አንድ ሲን ሰርታችሁ 3 ቀን አፈር ላይ የተንደባለላችሁ መጸለይ እግዚአብሔርን መፍራት ሳይሆን ክርስቶስ በሰራልኝ ስራ ሳይሆን የጸደኩት በራሴ ፐርፌክሽን ነው እንደማለት ነው። ይሄ ኮሬክት የሆነው ወይ አይደለም። ሪፔንተንስ ማለት ይሄ አይደለም። ሪፔንተንስ ማለት ንስሐ መግባት ማለት አመለካከትን መቀየር፣ የምትሄዱበትን እርምጃ መቀየር ነው እንጂ መከሰስ የዲያብሎስን ክስ ኢንተርቴን ማድረግ አይደለም። በክስ ስትሰቃዩ እግዚአብሔር ደስ የሚመስለው አይምሰላችሁ። አንዳንዶቻችሁ እንደዛ ነው የሚመስላችሁ። አንድ ጥፋት ካጠፋችሁ በኋላ በቃ ዛሬማ ኃጢአት አጥፍቻለሁ አልጸልይም ስትሉ እግዚአብሔርን ወይኔ ልጄ ይህን ያክል ነው የሚያከብረኝ ምናምን የሚላችሁ ነው የሚመስለው። ይሄ የዲያብሎስ ውሸት ነው። ትልቅ የዲያብሎስ ሽንገላ ነው። በእናንተና በእግዚአብሔር መሃል ለኃጢአት እንደ ፕሮብለም ከቆጠራችሁት ኃጢአት ዘላለማችሁን ስሌቭ ነው የሚያደርጋችሁ። ዘላለማችሁ በእኔና በእግዚአብሔር መሃል ኃጢአት የሚባል ነገር አለ።
ብላችሁ የምታስቡ ቦታ የምትሰጡት ከሆነ በእኔና በዴስቲኒ መሃል ኃጢአትን ካደረግኩ እግዚአብሔር እንትን ይለኛል፣ ኃጢአትን ሳደርግ እንደዚህ ሆናለሁ፣ ኃጢአትን አሁንም ህግ ኮንሽስነስ ላይ ናችሁ። ኃጢአት ቀላል ነገር ነው አይደለም። ፍርሃት ቀላል ነገር ነው አይደለም። እናንተን የሚጎዳ ነገር ነው። አዎ እነዚህ ነገሮች ችግር አይደሉም እያልኳቸው አይደለም። ወይም ደግሞ ኖርማል ነገር ናቸው፣ ብትፈሩም ችግር የለውም፣ ኃጢአትን ብታደርጉ ችግር የለውም፣ ሁሉም ነገር ሲምፕል ነው እያልኳቸው አይደለም። ግን አይምሯችሁ ላይ ቦታ ስትሰጡት ነው ባሪያ የሚያደርጋችሁ ነው። የምታሸንፉት ፋይት በማድረግ አይደለም፣ ክርስቶስ የሰራላችሁን ስራ አምኖ በመቀበል ነው። አለቀ። ስለዚህ አንድ ሲን ስትሰሩ ጌታ ሆይ ምናምን ብላችሁ ብዙ በቃ የምታለቅሱ ከሆነ ያ እግዚአብሔርን መፍራት አይደለም። መመለስ ትክክለኛው ወይ ነው። ንስሐ መግባት ትክክለኛው ወይ ነው። እና ደግሞ ኃጢአትንም እንዳትለምዱ ወይም ደግሞ የድፍረት ኃጢአት የምንለው አለ። የእግዚአብሔርን ስራ ኦልሬዲ እግዚአብሔር መሐሪ ነው፣ ስለዚህ የፈለኩትን ባደርግ ምናምን ችግር የለውም፣ እንደዛም አይደለም። ስለዚህ ትክክለኛው ወይ ኮሬክት የሆነው ወይ ምንድን ነው? ሲን እንዲፊት የምታደርጉበት ሲን አደረጋችሁ አይደል? አዎ ትክክለኛው ወይ የእግዚአብሔርን ቃል ታወጣላችሁ። እግዚአብሔር አባት ሆይ መጸለይም ካለባችሁ ትጸልያላችሁ። ከገዛ በኋላ ምንድነው ስለኔ የሚለው የእግዚአብሔር ቃል? ለኃጢአት እንደሞታችሁ በክርስቶስ ኢየሱስ ደግሞ ለእግዚአብሔር ሕያው እንደሆናችሁ ራሳችሁን ቁጠሩ ይላል የእግዚአብሔር ቃል። ይሄ ነው በቃ ለኃጢአት እንደሞታችሁ፣ ከዛስ በክርስቶስ ኢየሱስ ለእግዚአብሔር ሕያው እንደሆናችሁ ራሳችሁን ቁጠሩ። ይሄ ነው ሲክሬቱ፣ ራስን መቁጠር፣ እንደሞታችሁ ቁጠሩ። ስለዚህ አድርጋችሁት ማለት ያለባችሁ ለኃጢአት ሞቻለሁ፣ አላደርግም እኔ ኃጢአትን። ምን ሆኜ ነው ያደረኩት? እግዚአብሔር ሆይ ምሕረት አድርግልኝ፣ ይሄ የኔ ባህሪ አይደለም። ምን ሆኜ ነው ከአሁን በኋላ አላደርግም፣ ይሄ የኔ ኔቸር አይደለም። እንደዚህ ነው ማለት ያለባችሁ። እና ማተኮር ያለባችሁ ችግሩ ላይ ሳይሆን ወይም ደግሞ ኃጢአቱ ላይ ሳይሆን እኔና እግዚአብሔር መሃል ገብቷል ብላችሁ ሳይሆን እግዚአብሔርና እናንተ አንድ ላይ ናችሁ። የሆነ እግዚአብሔር እናንተ ላይ የሚፈርድባችሁ ከእናንተ ተቃራኒ ሳይድ ያለ፣ እናንተ ደግሞ በተቃራኒ ሳይድ ሆናችሁ መሃል ላይ ኃጢአት ያለ አይደለም። እናንተና እግዚአብሔር አጠገብ ላጠገብ ናችሁ። ስለዚህ ሲን ስታደርጉ ወይም ደግሞ ስትወድቁ እግዚአብሔር ሆይ ምሕረት አድርግልኝ ምናምን እያላችሁ መወቀስ በዲያብሎስ ሁል ጊዜ መከሰስ ሳይሆን እግዚአብሔር የእናንተ ቲም እንደሆነ በድካማችን የሚራራልን ሊቀ ካህን አለ ይላል። ስለዚህ የእናንተ ቲም ነው፣ ለእናንተ ያዝናል፣ ይራራል። ስለዚህ ጋድ ይህን ነገር እርዳኝ፣ በዚህ ነገር ላይ እርዳኝ፣ ይሄ ነገር በዚህ ነገር እንትን ያስፈልገኛል ካላችሁ እንደዚህ ነው ማለት ያለባችሁ። ፕሬም ስታደርጉ ካደረጋችሁ ግን ትልቁ ፓወርፉል የሆነው ነገር እንደ ፕሮብለም ማይንዳችሁ ላይ ሴት አድርጋችሁ ፋይት እያደረጋችሁት። ለምሳሌ ፖርኖግራፊ አዲክሽን ከሆነ የሆነ አጀንዳ አዘጋጅታችሁ ቀን 1 አላደረኩም ራይት፣ ቀን 2 አላደረኩም ራይት እንዲህ የምትሉ ከሆነ ከ2 ቀን ሁላ አታልፉም። በእርግጠኝነት ከ2 ቀን አታልፉም። የምትቆጥሩ ከሆነ 1 ሰከንድ አለፈ፣ 2 ሰከንድ አለፈ፣ 3 ሰከንድ አለፈ፣ እንደዚህ የምትቆጥሩ ከሆነ መቼም ቢሆን አታሸንፉትም፣ ትወድቃላችሁ። እስኪ ሞክሩት እናንተ። አሁን ለምሳሌ ኔንቲሽንግ እየሰማችሁ ነው አይደል? መቼ ነው የሚያልቀው ብላችሁ ማሰብ ጀምሩ። እንደ ፕሮብለም ቁጠሩት። ኤርሚያስ ጊዜ እየወሰደ ነው ብላችሁ መቁጠር ጀምሩ። መቼ ነው የሚጨርሰው ቲቺንጉን? አሁን ኢቭን የሁላ ደቂቃ ራሱ እንደሆነ በእርግጠኝነት አታውቁትም፣ ግን እንደ ፕሮብለም መቁጠር ስጀምሩ፣ ሰከንዱ መቁጠር ስጀምሩ አመት ነው የሚሆንባችሁ። አንዷ ደቂቃ አመት ነው የምትሆንባችሁ። ለምን? እንደ ፕሮብለም ቆጥራችሁታል። የጊዜውን ማለት ነው፣ ታይምን እንደ ፕሮብለም ቆጥራችሁታል። የሆነ አርብ እንዲደርስ ከፈለጋችሁ ቶሎ፣ ለምሳሌ የዛሬ ሳምንት የሆነ ፕሮግራም ኖሮ በቤተሰብ ወይ የሆነ ነገር በጣም የምትጓጉለት ያ ቀን እንዲደርስ ብትጓጉና ብትፈልጉ ቀኑ መቼም አይደርስላችሁ። ለምንድን ነው የማይደርሰው?
ኦሬዲ ያ ቀን እንዲደርስ ማይንዳችሁ ላይ ቦታ ሰጥታችሁታል። ስለዚህ መቼም ቢሆን ቶሎ አይደርስም። ነገር ግን ባታተኩሩ እዛ ነገር ላይ በሌላ ነገር ብትጠመዱስ፣ ኖርማል የምትሰሩት ከዛ በፊት የምትሰሩትን ስራ ብትሰሩስ ሳታስቡት ነው የሚደርሰው። the moment you stop considering a problem as a problem the problem will disappear ማለት ይሄ ነው። አንድን ችግር ልብ ብላችሁ ስሙ። ይሄ ትልቅ የሆነ ኪ ነው። ችግሩ ሁኔታው አይደለም። ችግሩ ሁኔታው በእናንተ አእምሮ ላይ ያለው ስፍራ ነው። ችግሩ ሁኔታው አይደለም። ችግሩ ሁኔታው በእናንተ አእምሮ ላይ ያለው ስፍራ አይደለም። ችግሩ ኃጢአት አይደለም። ችግሩ ኃጢአት በአእምሯችሁ ላይ የሰጣችሁ ስፍራ ለኃጢአት የሰጣችሁት ስፍራ እንጂ መቁጠር ባትጀምሩ የሆነ በፈተና ቢዚ ብትሆኑ ወይ በሆነ ነገር በስራ ቢዚ ብትሆኑ ምንም ጥቅስ ሳትጠቅሱ እንደዚህ አላደርግም ሳትጸልዩ ጌታ ሆይ ከዚህ ኃጢአት ነፃ አውጣኝ ሳትሉ ምን ሳትሉ ምንም አንድም ቀን ሳታረጉት ያልፋል። 1 ወርም 2 ወርም 10 ወርም ያልፋል። በሌላ ነገር ብትጠመዱ ኮንሽስነሳችሁን ብትቀይሩ ትኩረታችሁን የቀየራችሁት ኢቭን ጥቅስ መጥቀስ አይጠበቅባችሁም ኃጢአትን ለማሸነፍ ያለ ምንም ስፒሪቹዋል አክት ያን ነገር ዲፊት ስታደርጉት ታያላችሁ። እንዴት እስከዛሬ አላደረኩም ትላላችሁ። ከዛ ግን ያላደረጋችሁት ምክንያት ለምንድን ነው? ፎከሳችሁ ችግሩ በእናንተ ላይ አእምሮአዊ ቦታ ስላጣ ነው። በሌላ ነገር ቢዚ ስለሆናችሁ። ስለዚህ ፋይት አታድርጉ። እንደ ችግር አትቁጠሩት። ክርስቶስ ለኔ ሞቷል፣ ኃጢአቴን አስወግዶልኛል፣ ከእግዚአብሔር ተወልጃለሁ፣ ኃጢአትን አላደረግም፣ ምክንያቱም ዘሩ በእኔ ይኖራል፣ ለኃጢአት ሞቻለሁ፣ አለቀ። የሞተ ከኃጢአቱ ነፃ ወጥቷል ይላል። ስለዚህ ኃጢአትን እንስራና ለጸጋ እንዲበዛ ጳውሎስ እኮ ይሄን ያለው ጸጋ እንዲበዛ ኃጢአትን እንስራና ካለ በኋላ ከቶ አይሆንም፣ ለኃጢአት ሞታችኋል፣ ታዲያ እንዴት ከእንግዲህ በእርሱ ትኖራላችኋል? ስለዚህ ነው እያወራ ያለው። ኮንሽስነሳቸው ነው ሊቀይረው እየፈለገ። ኦሬዲ ሞታችኋል እኮ ከዚህ በኋላ እንዴት ነው የምትኖሩት? ኦሬዲ ክርስቶስ እንትን ብሎልኛል፣ እንደ ችግር አትቁጠሩት፣ ህግ ላይ ፎከስ አታድርጉ ሲላቸው ኦኬ ካሁን በኋላ ታዲያ እናድርግ እንዳይሉ ነው ይሄን ያላቸው። ኖ ጸጋ እንዲበዛ ኃጢአትን አታድርጉ። ኦሬዲ ጸድቃችኋል ስላችሁ ደግሞ ሄዳችሁ እንዳታደርጉ። ኦሬዲ ለኃጢአት ከሞታችሁ ሲጀምር ልታደርጉ አትችሉም። ሶ ፖይንቱ ፎከሳችሁን ራይቸስነስ ላይ አድርጉ ነው። አትቁጠሩት እንደ ፕሮብለም፣ አትታገሉ፣ ሌላ ነገር ላይ አተኩሩ። አዳምና ሔዋንም ፌል እንዲያደርጉ ያደረጋቸው ይሄ ነው። ያቺን ፍሬ አትብሉ የሚለው ትእዛዝ ምኞትን ፈጠረ። ለዛ ነገር ኮንሽስ ባይሆኑ ኖር ለዛች ፍሬ ኮንሽስ ባይሆኑ ኖር ከዛ ሁላ ላያስተውሉትም ይችላሉ። ከጋርደን ውስጥ ግን አታድርግ የሚለው ቃል ማይንዳቸው ላይ ፕሮብለም ሆነ። ገባችሁ አይደል? ባደርግስ እስኪ ሞክረው፣ ብታደርግስ እስኪ እንትን በል። በእነሱና በእግዚአብሔር መሃል ገባ ማለት ነው። ህጉ ምኞትን ፈጠረ። በእነሱና በእግዚአብሔር መሃል ይሄ ችግር ተብሎ ገባ። ይሄን ነው የተጠቀመው ዲያብሎስ፣ ይሄን ነው የተጠቀመው። ስለዚህ ዲያብሎስ የሚጠቀመው አይምሯችሁ ላይ ስፍራ የሰጣችሁትን ነገር ነው። አይምሯችሁ ላይ ስፍራ ምንድነው የሰጣችሁት? እንደ ችግር በእናንተና በእግዚአብሔር መሃል እንዳልጸልይ ቤተሰቦቼ እንደዚህ ብለውኛል፣ እንደዚህ እንዳልል አዲክሽን ውስጥ ነኝ፣ እንትን እንዳልል እንደዚህ ነኝ፣ እንትን እንዳልል አትቁጠሩት። ሁሉንም ኃጢአትንም አትቁጠሩት። በእናንተና በእግዚአብሔር መሃል ምንም ሊገባ እንደማይችል ስታስቡ ይጠፋል፣ ኃጢአትም ይጠፋል። ኃጢአት አድርጋችሁ በእግዚአብሔር ፊት እንዳላደረገ ሰው አምልኩ። ሰማችሁኝ? ኃጢአት ስታደርጉ አያሻክረው የእናንተና የእግዚአብሔር ሪሌሽን። ለእግዚአብሔር ያላችሁ አመለካከት፣ ለራሳችሁ ያላችሁ አመለካከት አይቀር። የዛ ታይም ዲያብሎስ መፈተን ያቆማል። በዛ ነገር አይምሯችሁ ላይ እንደ ችግር ያስቀመጣችሁትን ነገር ነው ዲያብሎስ የሚጠቀመው። በእናንተና በእግዚአብሔር መሃል ምንም ሊገባ አይገባም። ፍርሃት ሊገባ አይገባም። ፈርቻለሁ ስለዚህ እንትን አላደርግም። ኖ ብፈራ ምን አገናኘው ከኔና ከእግዚአብሔር መሃል?
ሌላኛው ደግሞ አንዳንዶቻችን ደግሞ ችግር ውስጥ ስንገባ ነው እግዚአብሔርን ለመቅረብ የምንሞክረው። ማለትም ፍርሃት ሲመጣ ቅድም እንዳልኳችሁ መጸለይ፣ መጾም። ኖ እንደዛም አታድርጉ። አዲስ የሆነ ነገር አትፍጠሩ። ለዛ ችግር አዲስ ሶሉሽን የሆነ ፋይት ለማድረግ የምትሞክሩ ከሆነ ኃይል እየሰጣችሁት ነው። ክራይስት ያሸነፈውን ነገር ለማሸነፍ እየሞከረ አዲስ የሆነ ነገር በቃ አትፍጠሩ። አዲስ የሆነ ለማሸነፍ ያንን ነገር አዲስ የሆነ ሲስተም፣ አዲስ የሆነ ነገር ባደረጋችሁ ቁጥር ለዛ ነገር ባሪያ ነው የምትሆኑት። ስለዚህ ከእግዚአብሔር ጋር ያላችሁን ፌሎሺፕ ያዙ። ኃጢአትን ኃይል የምታሳጡት የዚህ ጊዜ የክራይስት ፖይንቱ ይሄ ነበረ። ከህግ በላይ ናችሁ ሲል ፖይንቱ ይሄ ነው። ከህግ በላይ ናችሁ ሲል አትቁጠሩ ሲል እያለ ያለው ለኃጢአት ባሪያ ሁኑ፣ እስቲ ለኃጢአት ባሪያ ብትሆኑም ሄቨን ትገባላችሁ ሳይሆን እንደ ፕሮብለም አትቁጠሩ። አሁን እናንተ ክርስቶስ አስታረቅን። በቃ እኔ እናንተ ፐርፌክት ፌሎሺፕ ውስጥ ነኝ። ልጄ ነህ፣ ከኔ ተወልደሃል። ስለዚህ ዘሩ ላይ አተኩር። ከኔ ተወልደ ኃጢአትን አያደርግም። ስለዚህ ብታደርግ እንኳን በአብ ቀኝ ጠበቃ አለ። ስለዚህ ብታደርግ እንኳን እንትን አትበል እኮ ነው የእግዚአብሔር ፖይንት። እንደ ፕሮብለም አትቁጠረው። እኔ እናንተን ሊያለያይን አይችልም፣ ግን እኛ ስቲል እንደ ፕሮብለም እየቆጠር ነው። ስለዚህ ስቲል ስሌቭ አድርጎናል። በልጅነቴ እንደዚህ ሆኛለሁ። በልጅነቴ ይሄ ነገር ደርሶብኛል። ስለዚህ አሁን እንደዚህ ሆኜ በልጅነቴ ስለተደፈርኩ ነው አሁን ሱስ ውስጥ ያለሁት። መደፈሩ ከሱሱ ጋር ምን አገናኘው? ዳይሬክትሊ እኮ ሪሌትድ አይደለም። ምን አገናኘው? እሺ ተደፈርክ፣ ምን በሲጋራ የሆነ አፍ ውስጥ መጥቶ የሆነ ሰው አልከተተም ስለተደፈር ወይም ደግሞ ስለተደፈርሽ። እየገባችሁ ነው ሀሳቤ? ፓወርም ታስወጡት በዚህ። ኤርሚያስ ምንድን ነው የምታወራው እንዴ? በጣም እኮ ማይንድ ላይ እኮ ይመጣል። ምን ይላል ምናምን አይ ኖ፣ ግን ዳይሬክትሊ ሪሌትድ ነው ወይ? ሶሉሽኑ ነው ወይ? ፕሮብለሙ ነው ወይ? የዚህ ነገር ፕሮብለም ነው ወይ? ሱስ ውስጥ እንድትሆኑ ፕሮብለሙ ነው ወይ? ዳይሬክት የሆነ ሪሌሽን አለው ወይ? የለውም። ጀስት ሪዝን ሰጣችሁት ነው። እንደዚህ ስለሆንኩ ነው እንደዚህ ሆንኩት የሚል ነገር ስለሰጣችሁት፣ አይምሯችሁ ላይ ቦታ ስለሰጣችሁት እንደ ፕሮብለም ብዙ ነገር በዛ ምክንያት መጥፎ ነገር ሀፕ እንዲያደርግ አድርጎታል እንጂ ጆይስ ሜሪን ብታዩ፣ ሌላም እግዚአብሔር ብዙ ሰዎች የተደፈሩ በብዙ እንትን ውስጥ ያልፋሉ፣ ግን ስቲል ሰርቭ እያደረጉ ያሉት ጋድ ነው። ነገር ሁሉ ተጠቅልሎ ለበጎ ስለሚሆን እንደ ችግር አይቆጥሩትም፣ እንደ ፕሮብለም አይቆጥሩትም። እንደ ችግር መቁጠር የለባችሁም። የሚያጋጥማችሁን ነገር እንደ ፕሮብለም መቁጠር የለባችሁም። ለምን? ነገር ሁሉ ተጠቅልሎ ለበጎ ሆኖልኛል። ምንም ያጣሁት ነገር የለም፣ የጎደለኝ ነገር የለም። ሚ አም ሰክሰስፉል። ቢዝነስ ለምንድን ነው ማትጀምረው? ይሄን ያክል ብር ስለሌለኝ፣ ስለዚህ ይሄ ያክል ብር ሳገኝ ነው የምጀምረው። ለዛ መቼ ማትጀምረውን ቢዝነሱን? ለምን? ማጣትን እንደ ፕሮብለም ቆጥረዋል። ገባችሁ አይደለ? ቪዲዮ መስራት ሊሆን ይችላል። አንዳንዱ ይሄን እንደዚህ አይነት ካሜራ ሲኖረኝ፣ እንደዚህ አይነት ስቱዲዮ ቢውልድ አድርጌ እንደዚህ አድርጌ ነው የምጀምረው፣ ይሄ ቢኖረኝ ከነዚህ ሰዎች ሁሉ በላይ ሰራ ነበር ይላል። ግን ባለ ራዕይ እጁ ላይ ከሌሉት 9 ነገሮች ይልቅ እጁ ላይ ያለችዋን አንዷን ነገር እንደ 100 ነገሮች አድርጎ ይጠቀምባታል። ሰማችሁኝ? ባለ ራዕይ እጁ ላይ ከሌሉት 9 ነገሮች ይልቅ እጁ ላይ ያለችውን አንዷን ነገር እንደ 100 ነገር እስከ ጥግ ይጠቀማታል ያቺን ኦፖርቹኒቲ። ስለዚህ እጅ ላይ ምን አለ? ያ በቂ ነው። ፕሮብለሙ ላይ ማጣት ላይ ሳይሆን ማተኮር ያለብህ ምን አለ፣ እዛ ላይ አተኩር። አሁን በዚህ ላይ ምን አለኝ? በምን መጀመር እችላለሁ? ምንም የሆነ ተበድረህም ከጓደኞችም ስልክ ተቀብለ ምንም አድርገህም ቢሆን መጀመር ትችላለህ። የሆነ ነገር አድርገህ ዳቦም ሽጠህ መጀመር ትችላለህ። እጅ ላይ ምን አለ?
ፕሮብለሙ ላይ የምታተኩር ከሆነ መቼም ቢሆን አትጀምርም። ስሌቭ ነው የምትሆነው ለዛ ችግር። አስሮ ያስቀምጥሃል ለመስራት። ግን ያለህ ነገር ላይ አተኩር። የሌለህ ነገር ላይ ሳይሆን ያለህ ነገር ላይ፣ ድክመትህ ላይ ሳይሆን ብርታትህ ላይ፣ ስንፍናህ ላይ ሳይሆን በክርስቶስ ያገኘው ላይ፣ ከዚህ በፊት ያጋጠመ ችግር ላይ ሳይሆን አሁን በክርስቶስ የሆንከው ነገር ላይ፣ ስሜትህ ላይ ሳይሆን የእግዚአብሔር ቃል ላይ። ስለዚህ እንደዚህ ማድረግ ስትጀምሩ የትኛውም ቻሌንጅ ታሸንፋላችሁ። the moment you stop considering a problem as a problem, the problem will disappear። ችግርን እንደ ችግር መቁጠር ስታቆሙ ችግሩ ያቆማል። Christians, we don't have any problem, we only have challenges። ያንን ቻሌንጅ ደግሞ እናሸንፋለን። ኦሬዲ በክራይስት አሸንፈናል። ችግር የለም፣ ቻሌንጅ አለ። ቻሌንጁ ደግሞ በክርስቶስ ድል ነስተናል። ስለዚህ የድል ህይወት አለን ማለት ነው። ወዳችኋለሁ። ተባረኩልኝ። በደንብ እንደተማራችሁ ተስፋ አድርጋለሁ። ደጋግማችሁ ስሙት። በየትኛውም ቻሌንጅ ውስጥ ላለ ሰው፣ በአዲክሽን ውስጥ ላለ፣ ባክላረጉ፣ ለሁሉም ቢዝነስን መጀመር እንትን ለሚሉ ሰዎች ለሁሉም ላኩላቸው። ይሄ ትልቅ ሚስጥር ነው። የድል ህይወት ፕራክቲስ የምናደርግበት ትልቅ ሚስጥር ነው። ስለዚህ ለምታውቋቸው ሰዎች በደንብ ሼር አድርጉ። ወዳችኋለሁ። ሰላም